ቀጥላን ጥያቄ ያለሽ ግን መጀመሪያ ከእስልምና መጠይቄ እኔ ቋቋለው አሉ ራህሚ ምናምን የሚባሉ ሙስሊም ደሞም ያደኩበት አካባቢ ጎረቤቶችን ሙስሊም ቤት ነው ያደግነው ኮኛ ሀገር ተዳደጋችን ሙስሊሞች ጋር ነው ያደግነው እናቃለን በደንብ እኔ ወድጄዋለሁ የእናንተን መንገድም የእናንተን ሃይማኖት እንደናንተ መሆን ነው የምፈልገው እኔ ይሄ ያለማዊ ዝም ብሎ ክርስቲያን ነኝ ብሎ ያልሆነ ነገር እየሰሩ መኖር ወይ ለነፍሴ ያልሆነ ወይ ለክብሬ ለዛ በደንብ ተዘጋጅቼ አስቤበት ነውና ጊዜው ደግሞ አሁን ነበር በቃ የመጨረሻ ጊዜው አሁን ነበር ሰዓቱ ማሻአላህ ኦኬ እንግዲህ እንደዛ ከሆነ አቡ አሚራ የምትለው ነገር ካለ በልና ወደ ሻዳ እንገባለን ኢንሻአላህ እናሳጥርና ሻዳ እናስቀድማለን እጆ በኮፒሊ ጎዳ ታጣወላ አናራታም ታቆዳ አደጎራ ታጣወላ በከንጅሩ ኮፒሊ ጎዳ ታጣወላ አቡ አሚራዬ መጨምረው ነገር ካለ እኔ ኡስታዞች ሁሉንም ነገር ብለውታል የሚጨምረው ነገር ስለሌለ ቀጥታ ወደዛው ነገር እሺ ከተቻለ አቡ ሰብረዲን እናንተም ቪዲዮ ብትከፍቱ ደስ ይለኛል ሻዳ ስናሲስ ቪዲዮ ብከፈት ደስ ባለኝ አቡ አሚራ አረብ አይሽ እኔ ምለውን ከኔ ጋር ያለሽ ኢንሻአላህ ወደ መጨረሻ ደግሞ በአማርኛ እንላለን እሺ ኢንሻአላህ እሺ ቀጣትሽ እንደዚህ ወደዚያ ወደ ላንሺና እንደዚህ ይታያል ይታያል አሽሃዱ አላህ ኢላሃ ኢላላህ واشهد ان محمدا رسول الله وانا عيسى عبد الله ورسوله بأونة من ملك عند الله بستقر ليلا أملاك اندلله مسكر الله نبي محمد እውነተኛና የመጨረሻ ነብይ መሆናቸውን መሰክራለሁ ኢየሱስም የአላህ መልእክተኛና ባሪያ እንጂ አምላክነት እንደማይገባው እመሰክራለሁ ትክክለኛና እውነተኛ እምነት እስልምና መሆኑን ተረድቼ በራሴ ፍቃድ መጥቻለሁ አላሁ አክበር ማሻአላህ ይታችን አላሁ አክበር እስልምና የመጣች የተወለደችበት ሃይማኖት ነው አዲስ አልገባችበት ማንም ሰው ኢንሻአላህ ማንም ሰው ሲወለድ በእስልምና ላይ እንደሚወለድ ማናችንም የምናውቀው ነው በእስልምና ባይወለዱ ኑሮ አይረጭባቸውም ነበር የክርስትና አባት አይመጣላቸውም ነበር እንዴ ተወለዱ ይቀጥሉ ነበር ያን ስለሚያውቁ ነው የሚቀይሯቸው الله سبحانه وتعالى فطرة الله التي فطر الناس عليها يسوي لي الله بسلمنا لا ينوم من فطراتهم فطرة مالت ما ناتشنم يمن ولدبت ما ناتشنم يتفطر نبت اسلمنا لا ينوم رسول عليه الصلاة والسلام ما نيوم لسه ولد اسلام هنو ميولدو እናትና አባት ይሁዳ ያረጋሉ ወይ ነሳራ ያረጋሉ ወይም ታውት አምላኮች ያረጋሉ ስለዚህ ወደ መጀመሪያ እስልምና እንኳን በሰላም መጣሽ ነው የሚለው ከዚህ ሰዓት ጀምረው ሙስሊም ሴት ላይ حرام የሆነ ሁሉ ባንቺ ላይ حرام ነው ለሙስሊም ሴት የተጠበቀ መብት ሁሉ
ይጠበቅልሻል ለነሱ መንገድ የሆነ ሁሉ ላንቺ ማለት ነው ጀዛኩም الله خير ወደ እስልምና መግባት ብቻ ሳይሆን እስልምና ምን አይነት ሃይማኖት ነው የምልም በዚሁ እንድትረጂ ይፈልጋለሁ ጀዛኩም الله خير ከዚህ ሰዓት ጀምረሽ አንቺ አልহামዱሊላህ ንጹህ ነሽ ማንኛውም ወንጀል ብትሰሪ ማንኛውም አጸያፊ ተግባር ላይ ብትሆኒ ከአሁኑ ሰዓት ጀምረሽ አንቺ እንደ ህፃን ልጅ ንጹህ ነሽ በዚህ ሰዓት አላህን የምትለምነው ዱዓ ተቀባይነት አለው ያንቺ ከኛ በላይ ማለት ነው رسول عليه الصلاة والسلام التوبة تجب ما قبلها كما أن الإسلام يجب ما قبل توبة مالت يسون وانجل تابسالج ወደ እስልምና መግባት ሳይገቡ በፊት የነበረውን ወንጀል እንደምታጥብለት ሁላ ሱብሃንአላህ ከዚህ ሰዓት ጀምረሽ አንቺ አንዲት ወንጀል በአላህ ዘንድ የለሽም አላህ አፉ ይልሻል ያለፈውን ሁሉ አፈላሁ ዐማ ሰለፍ ይሄን በዚህ ሊያስደስትሽ ፈልጋለሁ ቡሽራ በጣም የሚያስደስት ነገር ነው በጣም ኖርሽ ከሰዎች ጋር አሳልፈሽ መጥፎም ተናግረሽ ጥሩም ተናግረሽ መጥፎ በልተሽ ጥሩ በልተሽ ዛሬ እንደ ዛሬ የተወለደው ህፃን ንጹህ ስትሆን ከዚህ በላይ የሚያስደስት ነገር አለ የለም والله አንቺ ንጹህ ነሽ አልহামዱሊላህ በይ በጣም ደስ የሚል ነገር ነው ፈጣሪ አልহামዱሊላህ ረብል ዓለሚን አልহামዱሊላህ الله خيرا ከዚህ በላይ የሚያስደስት ነገር የለም ተደሰትንልሽ በጣም ነው የተደሰትንልሽ ሱብሃንአላህ አላሁ ሱብሃነሁ ወተዓላ ለዚህ ነው ወደ ቲክቶክ ያመጣሽ ለዚህ ነው ወደ ጌም ያመጣሽ ለዚህ ነው እዚህ ቦታ ላይ የሚመጣሽው አላህ ከራስቦልሽ ነው ማንንም ሰው መጥፎ ነገር ይሰራል ማንንም ጥሩም ይሰራል ማንንም ይስተካከላል ማንንም ይበላሻል ያንቺ ጣፋንታ ደግሞ አልহামዱሊላህ ዛሬ እስልምና ሆነ እስልምናን አላህ ስጦታ ሰጣሽ ስለዚህ ሀዲያ ብንላት እኔ ደስ ይለኛል እሷ ራሷ ለኛ ስጦታ ናት ብለን ሀዲያ ብንላት ደስ ይለኛል እኔ እሷ የምትወደው ስም ካለ ደግሞ ከሷ ማስማት ፈልጋለሁ የኔን ሳላረጋግጥ ፈሪሃ ማሪፍ ነው ፈሪሃ እንዳንል አንዷን አሰለምናትና ቅድም የፈርሃን እህት እንደሆን ፈሪሃ በሉኝ አለች ፈሪሃ አልናት በጣም የሚገርም ነው አንዷ ገበችና በጣም ረጅም ሰዓት እኛ ስር የቆየች ዳዋ ስታዳምጥ የነበረች ልጅ ናት ወደ እስልምና አልገባም ብላ በቃ